ባህራን አባትና እናቱ አስቀድሞ እግዚአብሔርን የሚፈሩ ሰዎች ናቸው እና አጋጣሚ ሆኖ አባቱ ክፉ ጎረቤት ነበረው እና ያ ጎረቤቱ ባለጸጋ ሰው ነው፣ ግን የሀብትና የንብረት ክምችት እንጂ የፍቅር ክምችት አልነበረው። ታዲያ ባልየው ሁል ጊዜ ጎረቤቱ ምን ያደርግ ነበር? ክፋትን ይመኝበት ነበር እና አንድ ቀን ሊሞት በሚጣጣርበት ሰዓት ለሚስቱ ምን ይላታል? ዘወትር የቅዱስ ሚካኤልን ዝክር እንዳታስታጉይ፣ ምታጩ እንኳን ባዶ ጥሪት እንኳን ቢኖርሽ ቅዱስ ሚካኤልን ከመዘከር ወደ ኋላ እንዳትይ ብሎ ሚስቱን አሳስቧት ይሞታል። በሞተበት ሰዓት በጣም ስታለቅስና ስታዝን ቅዱስ ሚካኤል ወዲያው ተገለጠና ምን አለ ይላል? አንቺ ሴት ሆይ ከእንግዲህ ባልሽ ሞተዋል፣ ነገር ግን ሀብትና ንብረቱ ለልጅየው አውርሺ ለባህራን ብሎ ተሰውሯት ይሄዳል። ቅዱስ ሚካኤል በሰው አምሳል ሆኖ ለእናትየው ለልጇ ለባህራን ንብረቱን እንድታወርስ ሲናገር ለካ ያ ክፉ ጎረቤት ባለጸጋ ከመስኮቱ ላይ ሆኖ ይሰማ ነበር ይላል። ስለዚህ እንዴት ነው ይሄንን ጥሪትና ይሄንን ሀብት እንዴት ነው መወርሰው ብሎ ማሰብ ጀመረ። ልጅየው ባህራን 10 ዓመት ሆነ እና አጋጣሚ ሆኖ እናትየው ጥሪት ያልቅባታል፣ ገንዘቡ ያልቃል። ልጇን የምታበለው ልጇን የምታጠጣው ለእርሷም ጤናዋን የምትጠብቅበትን ነገር እስከ ማጣት ድረስ ያን ጊዜ የመቸገሯን ነገር ጎረቤትየው ባለጸጋው ስለሰማ ክፋትን አስቦ ምን አድርጋ? አንቺ ሴት ሆይ ለምን ልጅሽን እኔ እንደ ልጅ አድርጌ ያላሳድግልሽም ማለት። ይሄ ባለጸጋ እውነት ለመናገር ለባህራን አዝኖ አልነበረም ይሄን ያለው ክፋትን ስላሰበ እንጂ። በኋላ ወሰደው፣ አሳድጓለሁ ብሎ የወሰደው ልጅ ግን በቁመቱ ልክ ሳጥን አሰርቶ ቁልፍ ቆልፎበት ሳጥኑንም ወደ ባህር ጣለው፣ ቁልፉንም ወደ ባህር ወረወረው። እግዚአብሔር ግን ከባህራን ጋር ነበረ። የእናትና የአባቱ ጠባቂ ነበረ። እናትና አባቱ ሲዘክሩት የነበረ ያ የመልካም ቤተሰብ ዝክርን ሲያይ የነበረ ቅዱስ ሚካኤል በልጃቸው ሊክሳቸው ፈለገ። ያቺ ሳጥን ሄዳ ወደ ሌላ ሀገር ባህሯ ወደ ምድር ተፋችሁ ይላል። እዛ አካባቢ አንድ እረኛ ነበር እና ሲያይ ወርቅና ብር መስሎት ነበረ። ሲጠጋ የሚከፍትበት መንገድ አጣ። ምክንያቱም የተቆለፈ ሳጥን ነው። ቁጭ ብሎ ማሰብ ጀመረ። እንዴት አድርጌ ነው የሳጥኑን ቁልፍ መክፈት የምችለው ብሎ ሲያስብ እግዚአብሔር ወዲያው ተገለጠና ከሰማይ አንተ ሰው ሆይ ይህንን ሳጥን ትከፍት ዘንድ ይገባሃል፣ ነገር ግን ሳትጠራጠር ከወዲያ አካባቢ አሳ የሚያጠምዱ ሰዎች አሉ፣ አሳ ባካችሁ ስጡኝ ብለህ ጠይቃቸውና ከዛ አሳ ውስጥ ታገኛለህ አለው። ወደዛ አካባቢ ሄደና አሳ የሚያሰግረውን ሰውዬ ምን ብሎ ጠየቀው? እባክህን አለው በእኔ ስም መረብ ወርውርልኛል እና በእኔ ስም ወርውረ የጣልከው መረብ ያጠመድከውን አሳ ትሰጠኛለህ፣ 20 ወቄት ወርቅ ልስጥህ አለው። በኋላ ተስማሙ። በሱ ስም መረብ ወረወረ። የመጀመሪያ አጥምዶ ያወጣትን አሳ ሲሰነጥቃት ከውስጧ ቁልፏ ተገኘች ይላል። ምን አሰበ ይሄ ሰው? ለካ የእግዚአብሔር ፈቃድ ነው ይሄ ቁልፍ ማለት የሳጥኑ ነው ብሎ ቁልፉን ወስዶ ሳጥኑ ሲሞክሮ ተከፈተ። ሲያየው ግን ወርቅና ብር አልነበረም። አንድ የ10 ዓመት ብላቴና አዳጊ ልጅ ነበረ። ስለመጣበት ነገር ጠየቀውና ሊያሳድገው ወደ ቤቱ ወሰደው። እግዚአብሔር አሁንም ስራውን መስራቱን አላቆመም። አሁንም የመላእክት አለቃ ቅዱስ ሚካኤል ስራውን አላቋረጠም ነበረ። ያ ብላቴና ባህራን ወደ እረኛው ቤት ከሄደ በኋላ አጋጣሚ ከጊዜያት ከቀናት በኋላ ክፉ የነበረው ባለጸጋ በአካባቢው ነግዶ የሚያድርበት ቦታ አጥቶ ወደ እረኛው ቤት ሊያድር ይመጣል እና ምን አለው? እባክህ አንተ ሰው ከአካባቢው አዲስ ሰው ነኝ እና እባክህ በቤት አሳደረኛል እና ታድራለህ ብሎ ቤቱ አሳደረው። ብላቴናውንም አይቶ ሰላም ብሎ ተቀመጠ። ማን ነው ባህራን? የትኛው ሕፃን ልጅ ነው የሚለውን ረስቶታል። ከውጭ ሆኖ ባህራንን ምን ብሎ ይጠራዋል? ባህራን ብሎ ስሙን ይጠራዋል። ምክንያቱም የቀድሞ ስሙ ሌላ ነው። ባህራን የተባለው ከባህር የተገኘ ማለት ነው። ባህራን ብሎ ሲጠራው ይሄ ባለጸጋ ምን አለ? ለምንድን ነው ባህራን ያልከው አለው። አይ ከባህር ተጥሎ ስላገኘሁት በሳጥን ውስጥ አለው። ታሪኩን ሲሰማ ለካ ራሱ የጣለው ልጅ እንደሆነ ገባው። ክፋትን ማሰብ ጀመረ። እንዴት እገለዋለሁ ብሎ ይሄን ጊዜ ለእረኛው አንድ ነገር እንድትረዳኝ እፈልጋለሁ አለው። ምንድነው እንድረዳ የምትፈልገው አለው። ይሄንን ብላቴና ሀገሬ ልልከው ፈልጋለሁ ከመንደሬ እኔ አካባቢ ትልቅ የረሳሁት ንብረት አለና ለሥራዬ ስለሚያስፈልገኝ እባክህ ልላከው አለው። ያ እረኛ በጣም ደስ ብሎ ተሰጠው። ያ ባለጸጋ ለባህራን ይሄንን ደብዳቤ ከዘመዶቹ ዘንድ አድርስ ብሎ ይሰጠዋል። በጣም የሚገርማችሁ ደብዳቤው ግን ለባህራን የገዛ የሞቱ ደብዳቤ ነበር። ምንድን ነበር የሚለው? አንተ ሰው ሆይ አለ ይሄን ደብዳቤ ይዞት የሚመጣውን ብላቴና ወስደ ደብድበ ግደለው፣ በጉድጓድ ውስጥም ጣለው የሚል ነበር። ባህራን የዋህ ነው፣ ብላቴና ነው። የባለጸጋውንም ደብዳቤ ከፍቶ ማየት አይችልም። እየሄደ ሳለ
ቅዱስ ሚካኤል የሚያምር ፈረሰኛ ሆኖ ወታደር መስሎ ካጠገቡ መጣ። አንተ ብላቴና ወዴት እየሄድክ ነው አለው። አይ አንድ ባለጸጋ ወደ ሀገሩ መልእክት እንድልክልኮኝ ነው አለው። እባክህ ስጠኝ ላንብበው አለው። አይ እኔ አልሰጥህም፣ ምክንያቱም የሰው አደራ ነው ለማንም እንዳታሳይ ብሎኛል አለው። ባልከፍተው እንኳን በእጄ እንዲይዘው ፍቀድልኛል። ሳይከፍተው በእጁ ያዘው። ቅዱስ ሚካኤል ኃያሉ መልአክ ምን አደረገ? እግዚአብሔር አምላክ ስልጣንና ኃይልን ሰጥቶታልና በደብዳቤው ላይ እፍ ብሎ ትንፋሽን ለቀቀበት ይላል። ወዲያው ትንፋሹ ሲለቅበት ደብዳቤውን ሳይከፍተው እዛ ውስጥ የነበረው ጽሕፈት ተገልብጦ ሌላ ጽሑፍ ሆኖ ተገኘ። ምን ነበር የሚለው ጽሑፉ ታዲያ የተቀየረው? አሁን የላኩትን መልእክተኛ ወስዳችሁ ለልጄ አጋቡት፣ ካጋባችሁት በኋላ ደግሞ ሀብት ንብረቴን ስጡት፣ አውርሱት የሚል ነበር። ቅዱስ ሚካኤልም ለባህራን ነገረው ያደረገውን ነገር ሁሉ። ደብዳቤውን ይዞት ሄደ። እዚያ የነበሩት ሰዎች ተቀብለው ደብዳቤውን አንብቦ ሀብት ንብረቱን አውርሰው እንደውም ልጁን እንዲጋባ ጭምር አድርገው ሰርግ ደግሰው ጠበቁት። ቀናት በኋላ ወደ ቀዮና ወደ አካባቢው ሲመጣ የሰርግና የእልልታ ጩኸት ይሰማል። ከዛ ደንግጦ ያ ባለጸጋ ወደ ቅጥሩ ወደ ቤቱ ሲገባ ምንድነው የምንሰማው ድግስ አለ። አይ አሁንማ የምትሰማው ድግስና ሆታ ልጅህን ደብዳቤው ለላከው ሰው አጋብተን ነው አሉት። በጣም ደነገጠ። እንዴት ይሄ ሆነ? አንተ እኮ ጽፈህ የሰጠህን ደብዳቤ ነው አሉት። ያን ጊዜ ወዲያው ነፍሱ ከስጋው ወደቀ፣ ነፍሱ ከስጋው ተለይታ ሞተ ይላል። ቅዱስ ሚካኤልም ቀሰፍ ወደ ሲኦል ወረወረው ይላል። ባህራንም ትዳሩን ባርኮለት ለቅድስና የበቃ አባት ሆኗል።